ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ትንሽ መልእክት አለኝ ለኦዲየንስም ለብሩኬና ለሃይሜም ማለት ነው። ብሩኬና ሃይሜ ትንሽ መልእክት አለ። ብሩኬና ሃይሜንም ኦዲየንስንም በንግግሬ ማስቀየማችሁ ከሆነ ከወዲሁ በጣም ይቅርታል። አንዳንዴ ቆም ብለን ስናይ ስናዳምጥ ስንሰማ የኔ እህትና ወንድሞቼ እንኳን እንደዛ አይደሉም አይሆኑም ብዬ ስኮራባቸው የነበረ እዛ ፈራሁበት ቦታ ላይ ገብተው ሳገኝ አንድ እህቴን አንድ ወንድሜን ዝም አይደለም። ዝምታዬን ግዴታ መስመር አለብኝ። ለዛ ነው። ስለዚህ ወዴት እየሄዳችሁ ነው? አሳውቁን እስቲ። የምከዱበትን መንገዱን አሳውቁን እስቲ። በቃ አሳውቁን። አቅጣጫችሁ ወደ ክለብ ነው? አቅጣጫችሁ ወደ እንትን ነው? ምንድን ነው አቅጣጫችሁ? አልገባንም። እኛ አንዲትን ሴት ልጅ ወይንም አንድ ወንድ ልጅ የምወዳቸው የማከብራቸው በክብራቸው የማይደራደሩ ልጆች ክብራቸውን ወርዶ ክብራቸውን አጥተው፣ ይሄ እኮ በሰው ብቻ እኮ አይደለም በፈጣሪም እኮ መጥፎ ነው። አንድ አንገቱ ላይ ማህተብ ያሰረ አንድ አንገቷ ላይ ማህተብ ያሰረ። እኔ ክርስቲያን አይደለሁም ሙስሊም ነኝ፣ ግን ክርስቲያን ነፍ ጓደኞች አሉ። ምን ኃጢአት እንደሆነ ምን ጥሩ እንደሆነ አውቃለሁ ነው። ግን ትንሽ አይሰቀጥጥም? ይሄንን ቪዲዮ ተመልሳችሁ ታውታላችሁ ወይ? ይሄን ቪዲዮ ተመልሳችሁ ታውታላችሁ? ምሳሌ አንዳንድ ጊዜ ደበር ሲል ወይንም እኛ ስንንጫጫ እነዚህ የሚያንጫጫቸው ምንድን ነው ብላችሁ እስቲ አንደኛውን ቪዲዮ ወደ ኋላ ዘወር ብላችሁ እዩ እስቲ። አሁን ይሄ ትውልድ የሚያየው ነው? እኛ እናቶች እኛ እህቶች የምናየው ነው? ይሄ ነገር አያሳፍርም? አንድ ክብር ያለው ወንድ ኮራ ቀብረር ያለው ወንድም የነበረኝ ሴትዮ አንገቱን ደፍቶ እንደዚህ አቀርቅሮ ሳየው አንዲት ኮራ ቀብረር ያለች ክብሯን ማታስነካ ባሏን ማታስነካ እያልኩ እህት አለች ስል እንደዚህ ሁናችሁ ነው ማያችሁ? ያሳፍራል። ስራው በአጠቃላይ ያሳፍራል። አትስሩ አይደለም እንዳንድ ፋሚሊ እንደ ጨረቃ ፋሚሊ እኔ ይሄን ስራ እቃወማለሁ። ሁሉም ጨረቃ ፋሚሊ ይሄን ለምን ምሳሌ የሰው እንትን እናንተ እኛ ዩቲዩበር ነን ምን አርገንላችሁ ነው እንደዚህ የምትሆኑት? እኛ እኮ እንደማንኛውም ልትሉ ትችላላችሁ። ሙሀባ የሚባል አለ፣ ደግሞ ፍቅር የሚባል አለ፣ የቤተሰባዊ ፍቅር። እኛ የቤተሰባዊ ፍቅር የለንም ለእናንተ። እኛ በቃ እንደማንኛውም ኦዲየንስ ነን የምንመስላችሁ ለእናንተ። እኛ ግን ለእኛ እንደዛ አይደለም። ብሩኬን የማየው ፍቅር የምሰጠው እንደምወደው ወንድሜ ነው። ሃይሚን ማያት የምወዳት ፍቅር የምሰጣት እንደምወዳት እህቴ ነው። ስለዚህ እህቴና ወንድሜ የምወዳቸው በቤተሰባዊ ፍቅር ማፈቅራቸው እህቴና ወንድሜ ጨላቃ ስራ ዚና ስራ ሲገቡ ዝም አይደል። ይሄ ስራ እናንተን አይመጥንም። ልጅቱን ለመርዳት ፈልጋችሁ ከሆነ ጨረቃ ፋሚሊ አልተቀበላትም። የህፃኗንም ልጅ እየገተታችሁ ከምታመጡ ጨረቃ ፋሚሊ አልተቀበላትም። ይቺ ማናት የምትባለውን አስተግፍሩላህ ስሟንም መጥራት አልፈልግም። ሰው እዚህ ድረስ እየተጠላ እናንተ ደግሞ እዛ ተጠላበት ቦታ ስትገቡ ሰው በሰውነቱ እኮ ይከበራል አውቃለሁ። ግን ድርጊቷ ሁኔታዋ በቃ እሷ ግንባሯም ለዩቲዩብ የተፈጠረ አይደለም። ለእናንተውን ገቢ ስላስገኛችሁ አዎ፣ ግን ይቺ ገቢ ያስገኘቻችሁ ነገ ጧት ትሄዳለች። ኦዲየንስ ጋር ነው እናንተ የምትቀሩት ነው። ኦዲየንስ አትፈልጉንም ወይ? ወጣችሁ ኦዲየንስ አትንጫጩ፣ ኦዲየንስ አትለፍልፉ። ጨረቃ ፋሚሊ የሚባል አናቅም። እንደማንኛውም ዩቲዩበር የፈለግነውን ጋጠወጥም ህገወጥም ስራ ሰርተን ዚናም ሰራን ምንማን ሰርተን መለወጥ ነው የምንፈልገው። እኛ ኦዲየንስ አንፈልግም። በሉ ቁርጡን በቃ ወጣችሁ ይሄንን በሉ አለዛ ይሄ ስራ የሚሰራ አይደለም፣ ለኦዲየንስ የሚመጥን አይደለም። እንዴ አንድ ነገር ምሳሌ የሚሸት ነገር ያደረ 3 ቀን ያደረ ወጥ
ሽሮ ወጥ 3 ቀን አድሮ ያንና ለሃይሚና ብሩኬ ባቀርብላችሁ ትበላላችሁ? ይሄን ጥያቄ ለእናንተ ነው። ሽሮ ወጥ 3 ቀን አድሮ ውጭ ፍሪጅ ሳይሆን ውጭ አድሮ 3 ቀን ሽታው ከላይ ሻግቶ ያንን ትበላላችሁ? አትበሉም አይደለ? እኛም እቺ ማናት የምታመጧ ልጅ እንደዛ ነው ሆነችብን። እንደዛ በቃ እንደዛ እንደገና አሁን ያ የሸተተው ወጥ በጤፍ እንጀራው እኮ ያምራል። ልብላ ብትሉ ትበላላችሁ? አበሉ። ለኛ እናንተ እንደ ጤፍ እንጀራ ነው ያየናችሁ፣ እሷን ደግሞ እንደዛ። ስለዚህ አንፈልግም፣ እኛ እንደዛ አይነት ስራ አንፈልግም። በቃ የተበላሸ ስራ አንፈልግም። አናይም፣ አንበላም፣ አንሰማም። በቃ እኔ ለራሴ አላይም፣ ከፍቼ ተውላችኋለሁ። ይቁጠር። መቁጠር አይደለም የምትፈልጉት፣ ይቁጠር በቃ። ግን እንደስተዛሬው ሃይሚ ብሩኬ ምን ይዘው መጡ ምንድን ነው የሚያረጉት ብዬ አላይም። ሁሉም ሰው እንደዛ ነው። ግን እህቴና ወንድሜ ስለሆናችሁ ከፍቼ ተውላችኋለሁ በቃ። ምክንያቱም አንድ እህቴ አንድ ወንድሜ ደግሞ ምክሬን አላቆምም። ትቼው ነበር እኮ በቃ እኔ እንደዚህም ማለትማ አልችልም ብዬ ትቼው ነበር። ደግሞ አልችልማ፣ መተው አልችልም። አንዲት ሞዳት እህቴ፣ አንድ ሞደው ወንድሜ እማከብራቸው እንዴ የብሩኬና ሃይሚ እንትን ነኝ እያልኩ ደረቴን ስነፋ የነበረው ያም ወዳቸው እህቶች በክብሩ ማይደራደር በክብሯ ማትደራደር አጠገቡ ያለችን ሴት በክብሯ ማይደራደር ከንፈሯን እንኳን ስሙ የማያውቀው ዛሬ ዲቃላ መጣ ሲባል እንዴ በጣም ነው እኮ የሚሰቀጥጠው። የማይመሳሰል ነገር በጣም በጣም የሚያስጠላ ጋጠወጥ ህገወጥ የሆነ ስራ ነው በቃ። ስለዚህ ከዚህ ከስራ አቁሙ፣ ከዚህ ከስራ ተውት በቃ፣ ውጡና ሌላ ስራ። አንድ ቪዲዮ ነገ እንዲጀምር ታቋርጡታላችሁ ወይ ብሩኬ መጣ ሲባል አቋርጣችሁ ሄዳችሁ እነዛ ኦዲየንስ እነዛ የሚወዷችሁ ኦዲየንስ እንደዛ እንትን የሚሰፈሰፉላችሁ የእናንተን ምን ይዞ ይመጣ ይሆን ብሎ መጠበቅ፣ ምን ይዛ ትመጣ ይሆን ብሎ መጠበቅ ለእናንተ አሳፍራችሁ አይሰቀጥጣችሁ? ነውር አይደለም? ሐራምና ሐላሉን አታውቁም? በጣም ነው የሚያሳፍረው በጣም። ስለዚህ ይህ እንደዚህ አይነት ስራ ጭራሽ አይመጥንም በቃ፣ ለክብር አይመጥንም። አንድ ለሃይማኖተኛ ሰው አይመጥንም። ሁለተኛ ደግሞ እነዛ በክብር ላሉ ልጆች አይመጥንም። ይሄ በቃ ከስም ከብር ክብር ይበልጣል። ብርን አታስቀድሙ፣ ክብራችሁን አስቀድሙ፣ ክብራችሁን ጠብቁ። ኦዲየንስ ደግሞ ትንሽ እንትን አለኝ። ኦዲየንስ ደግሞ እስከ ዛሬ ይዘናችሁ የመጣችሁን ልጆቻችሁን እህትና ወንድሞቻችሁን ታናናሽ እህትና ወንድሞቻችሁን ልጆቻችሁ እሱስ ውስጥ የሆነ ሰካራም ሆነው መጠጥ ውስጥ ገብተው አይታችኋቸው ዝም ብላችሁ ትወጣላችሁ እንዴ? አትወጡም አይደለ? ከዛ ከሱስ እንዲወጣ እንትን ትላላችሁ፣ ትመክራላችሁ፣ ትሳደባላችሁ አይደል? የስርቡን በስድብ የምክሩን በምክር ታረጋላችሁ። ለምን ታዲያ እንደዚህ ሃይሜና ብሩኬ እንደዛ አይደለም እንዴ? እኔ እኮ እንደ ዩቲዩበር አይደለም ማያቸው፣ እንደኔ ይመስለኛል ሰው ሁላ። እኔ አሁን ዩቲዩበር ናቸው አልልም። ልክ እንደ ቤተሰብ ብሩኬ የእናቴ ልጅ፣ ሃይሜ የእናቴ ልጅ ነው የምትመስለኝ። ታኔ ጋር ታንዳ አንጀት የወጣን እስከሚመስለኝ ድረስ የምወዳቸው እዚህ ድረስ ነው፣ እዚህ ጥግ ድረስ ነው። እና ጥላችሁ ከመውጣት ፍቅር ሲሆኑ ጥላችሁ አትወጡም እንዴ? አትመክሯቸውም እንዴ? አመልሷቸውም እንዴ? ይሄ እኮ ጥሩ አይደለም። መጥፎ ስራ ላይ ሆኖ እህትሽ፣ ወንድምሽ፣ ልጅሽ መጥፎ ስራ ላይ ሆኖ ጥለሽ ትወጫለሽ እንዴ? መምከርን እንጂ አይዲያ ከመስጠት መምከር ነው። እኛን ደግሞ ይሄን አይዲያ የሰጠናቸው እኛንን እየመከር ተመምከር ኑ ተመለሱ ከማለት አይዲያ ነገ እንደዚህ ይዞ ይመጣል፣ ነገ እንደዚህ ይዛ ትመጣለች ብሎ መስጠትን የተማርነው እኛ። ስለዚህ ተመለሱ፣ ወደ ራሳችሁ ተመለሱ። በቃ እንመለስ፣ እንምከራቸው። በቃ ስድብም ከሆነ ባውንደሪ ሳንነካ እንስደባቸው።
ስለዚህ አትውጡ፣ ተመለሱ ላለሁ። በንግግሬ ደግሞ ካስቀየምኳችሁ ሁላችሁንም በጣም ይቅርታ። ይሄንን ስራ ደግሞ ብሩኬና ሃይሚ አላህ